ሽልማቱን ስለሰጡልን ኢንስትራክተር ሰውነት ቢሻውን ከልብ አመሰግናለሁ። ግን በመጨረሻ እሳቸው በዚህ ፕሮግራም ላይ በመታደም የተሰማቸውን ስሜት እንዲገልጹልኝ ደግሞ በአክብሮት እጠይቃለሁ። የተከበራችሁ የአሸናፊ ግርማ ቤተሰቦች፣ እንደ ቤተሰብ ነው የምቆጥረው። ምክንያቱም በሚሊዮን የሚቆጠር ሕዝብ አሸናፊን ያውቀዋል። ከዚያ ውስጥ በጣም ጥቂቶቹ በጣም ምርጦቹ ሰዎች ናችሁ እዚህ የተገናኛችሁትና ስለመጣችሁ እኔም ከልብ አመሰግናለሁ። አሸናፊ ትምህርት ነው የሰጠን በእኛ እድሜ ለነበርንም ሰዎች፣ ከዛ በታችም ለነበሩ ሰዎች፣ ኢቨን አሁንም ላሉ ሰዎች እጅግ በጣም ትልቅ ትምህርት ነው የሰጠን። አንድነት መፍጠርን፣ አለመተማማትን፣ አንዱ በሌላው ላይ አለመሸጋገርን፣ አንዱ በሌላው ህይወት አለመሸጋገርን ትልቅ ትምህርት ነው የሰጠን። በእንደዚህ አይነት ሁኔታ መቼ ተገናኝተን እናውቃለን? እንደዚህ ይሄ ግሩፕ በእንደዚህ አይነት ብቻም ሳይሆን ኢቨን በጓደኛ ለጓደኛ እንኳን ተፈላልገን አንድ ላይ ተገናኝተን የምናውቀው ነገር የለም። በእኛም በአሰልጣኞችም በኩል አንገናኝም። አንዱ ሌላውን ፈንቅሎ ከምድረ ገጽ ለማጥፋት ከማሰብ ውጪ በተጫዋቾቹም አካባቢ እንደዛው። ይሄ ትልቅ ትምህርት ሊሰጠን የሚችል ነገር ነው። አሸናፊ ትልቅ ሰው መሆኑን ያሳየበት ነው። ለሁላችንም ትምህርት የሰጠበት ስነ ስርዓት ነው። ይሄ ለሁላችንም እንደዚህ ይሆናል ብዬ እኔ አልገመትኩትም። ከልጅነቱ ጀምሮ ከታዳጊ ብሔራዊ ቡድን ጀምሮ እስከ ሴካፋ ድረስ ሶስቱንም ዋንጫ እሱም ሲበላ ጎልም ሲያገባ እኔም አሰልጣኝ ነበርኩኝ፣ ሶስቱም ላይ ማለት ነው። እኔ ብቻ ሳልሆን በሶስቱም ዋንጫ ላይ ደግሞ አመራር ሆነው ይመሩን የነበሩት ዶክተር አሸብርም እዚህ አሉ። በጣም የሚገርመው በዛ ጊዜ የኢትዮጵያ ደረጃ ከዓለም 86ኛ ነበረች በ98 ዓመተ ምህረት ከአፍሪካ 14ኛ ነበረች። በዚያ ጊዜ የነበረው ትውልድ ይገናኛል፣ ይፈቃቀራል፣ በቃ በአንድነቱ ያምናል። እግር ኳሳችንም እጅግ በጣም ተወዳዳሪ ነበር። የፈለገውን ቡድን እንደፈለግን አድርገን እናሸንፍ ነበረ። በተከታታይ 4 የሴካፋ ዋንጫ ያመጣ ነው ማለት ነው። ከ94 ጀምሮ 3ቱን በዶክተር አሸብር፣ አንዱን ደግሞ በእነ ኢንጂነር ግዛው ጊዜ 4ኛውን። ከዛ በፊትም በ82 አንድ ዋንጫ መጥቷል። ይሄን ያመጣ ነው። ከ82 ወዲህ ከ98 ወዲህ አንድም ዋንጫ ሴካፋ ልናመጣ አልቻልንም። ይሄ ምንድነው? የኛ አንድነት አለመፍጠር፣ አለመመካከር፣ እግር ኳሱን በጋራ ለማሳደግ አለመፈለግ፣ በቃ ይሄ ነው እና እኔ በበኩሌ ለአሸናፊ የመጀመሪያው ሰው ነው በእንደዚህ አይነት ሁኔታ እኛን ማገናኘት መቻሉ ማለት ነው። ልንማርበት ልንጸጸትበት የሚገባ ነገር ነው ይሄ። በቃ ከዚህ በኋላ እኛ ሰውን ከሰው ጋር የምንጋጭበት ነገር አይደለም። ለሰው የምንተሳሰብበት፣ የምንረዳዳበት፣ የምንተያይበት መድረክ ነው መፍጠር ያለብን። ስለዚህ አሸናፊን ከልብ አድንቀዋለሁ፣ አከብረዋለሁ። አንድ የሰራው ስራ ነበር፣ እዚህ አልጠቅስም። ሸራተን ተጋብዘን ዋንጫ ከበላን በኋላ የሚጠጣው ምሪንዳ ይጠጣ። እኛ ውስኪ ጠጡ ተብለን ተፈቅዶልናል እኮ ምሪንዳ ነው የሚጠጣው። እንዴ አሸናፊ ዛሬ ምን ሆነዋል ብለን ስናደንቀው ሌላውን አልናገርም። ሄደን ስናየው ለካ ውስጡ ነጭ ነገር አለው ጂን። ከዚያ ሁሉ ነገር ወጥቶ ለኛ አሪያ የሆነ ሰው ስለሆነ እግዚአብሔር ሰላሙን ጤናውን ስጠው። ምንጊዜም ከሱ ጋር እንደማልለይ አረጋግጣለሁ። አመሰግናለሁ። ኢንስትራክተር ሰውነት ቢሻው እባካችሁ ከፍ ባለ ጭብጨባ አመስግኑልን።
ምናልባት ኢንስትራክተር ሰውነት ቢሻውን በተናገሩ